ሰላም ውድ ማይሰራዊያን እንዴት ቆያችሁልን? በዛሬ ተወጡ ክለባችን የመለከቱ አሁናዊ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ ያልተጠበቀ የዝውውር ዕድል ሊሰጠው ነው ተባለ። ዩናይትድ የሪያል ማድሪድ አማካይ ኦሬል ቹዋሜኒን በዚህ ክረምት ቤርናቦን ሊለቁ ከሚችሉ እጩዎች መካከል በመሆኑ ሊያስፈርሙ እንደሚችል ተዘግቧል። እንደ ስፔኑ ሞንዶ ዲፖርቲቮ ዘገባ ከሆነ ሪያል ማድሪድ ቡድናቸውን እንደገና ለማደስ ሲፈልጉ ቹዋሜኒን ሊሸጡት ይችላሉ ብለዋል። ቹዋሜኒ ከዚህ በፊትም ከክለባችን ጋር ተገናኝቶ ነበር። አሁን ስሙ ወደ ገበያው በመመለሱ ዩናይትድ ይህንን ዕድል ሊጠቀምበት ይችላልም ተብሏል። ዩናይትድ በመሃል ሜዳ ላይ የበለጠ ኃይል አትሌቲክስና ቁጥጥር ሲፈልግ ቆይቷል። ቹዋሜኒም የካዜሚሮ ረጅም ጊዜ ተተኪ ሆኖ ወደ ኦልድ ትራፎርድ ሊመጣ ይችላልም ተብሏል። ነገር ግን አሁን ላይ ሁኔታው ቀላል አይደለም። ቹዋሜኒ እስከ 28 ድረስ ውል አለው። ሪያል ማድሪድ እንዲለቅ ከፈቀዱለት ከፍተኛ ክፍያም ይጠይቃሉ ተብሏል። ሪፖርቶች እንደሚያሳዩት ማድሪድ ሌላ አማካይ ተጫዋች ለመተካት ከፍተኛ ገንዘብ ይፈልጋሉ። ዩኤስታው ማቲያስ ፈርናንዴዝ ነው በአሁን ጊዜ ቹዋሜኒ ሊተካ የሚችል ዋነኛውም ተጫዋች ነው ተብሏል። ላውሪ ውትዌል ዛሬ ጠዋት ስለ ማንቸስተር አሁናዊ የግብ ጠባቂ ዝውውር አዳዲስ መረጃዎች ይዞ ወጥቷል። ራዲት ቪቴክ በቋሚ ውል አሊያም በውሰት በዚህ ክረምት ይለቃል። በርካታ ክለቦች አሁን ለቪቴክን ለማስፈረም ፍላጎት እያሳዩም ነው ብሏል። ላውሪ ውትዌል በመቀጠልም ዩናይትድ ሁለተኛ ግብ ጠባቂ ሊያስፈርም ነው ብሏል። ዩናይትድ ላሜንስን ለመደገፍ ልምድ ያለው ሁለተኛ ግብ ጠባቂ ማስፈረም እንደሚችሉም አረጋግጧል። ሆኖም ምንም እንኳ ውትች የላቀ ደረጃ ላይ ባይደርሱም ካርል ዳሎ አሁን ላይ በዩናይትድ ትልቅ ትኩረት የተሰጠው ግብ ጠባቂ ነው ተብሏል። ሳም ጆንስቶስ ሌላኛው አማራጭ መሆኑ ሲጠቁም ባይንድርን በአካዳሚ ተጫዋች በመተካት በሌላ ቡድን ቁልፍ ተጨማሪ ተጫዋች እንዲኖር ክፍተት እንደሚፈጥርም ተመልክቷል ሲል ላውሪ ውትዌል ዘግቦታል። ክለባችን የሊቨርፑልን ተስፈኛ ታዳጊ ቪንሴንት ጆሴፍን ለማስፈረም እያደረገ የሚገኘው ንግግር ወደ ላቀ ደረጃ ደርሷል ተባለ። ታዳጊው እጅግ ባለሰጦና ተስፈኛም ተጫዋች ነው ተብሏል። ተጫዋቹም አሁን ላይ ወደ ዩናይትድ ለመዞር ክፍት እንደሆነም ተሰምተዋል። የኦልትራፎርድ እድሳት በይፋ ተጀመረ። ብዙ ገድሎችና ጀብዶች የተካሄዱበት ታላው ገናና ኦልትራፎርድ ከ14 ዓመታት ቆይታ በኋላ አሁን ላይ ወደ እድሳት መግባቱም ተሰምቷል። የእድሳቱ ዋና ዓላማ የተጫዋች ደህንነት ለማሻሻልና የውሃ ፍሳሹን ለመጠገን መሆኑም ተነግሯል። በዚህም ሜዳው ከስር መሰረቱ ተነቅሎ ሙሉ በሙሉ የተቀየረና የተከለ የታደሰ ሲሆን ይህም እድሳት የመጨረሻው እንደሆነም ተጠቁሟል። ኒውካስል ዩናይትድ አሁን ላይ የሉዊስ ሃልን ተተኪ ማፈላለግ ጀምሯል ተባለ። ኒውካስሎች ከበርካታ ትላልቅ ክለቦች ትኩረት እየሳበ የሚገኙ ኃይል ለመተካት የተለያዩ አማሮችን እያጤኑ እንደሚገኙም ተገልጿል። እንግሊዛዊ ሁለገብ አጥቂ ሞርጋን ሮጀርስ የማንቸስተር የዝውውር ፍላጎት በተመለከተ ቀድሞውኑ ግልጽ የሆነ ስሜቱን ማሳየቱ ይታወሳል። ማንቸስተር የሞርጋን ሮጀርስን አገልግሎት ለማግኘት ከፍተኛ እገዛም አድርጎለታል ተብሏል። ሞርጋን ሮጀርስ ከዩናይትድ ዝውውር በፊት ከማንቸስተር የበለጠ የእንግሊዝ ቡድን የለም በማለት ሀሳቡን በግልጽ መናገሩም ይታወሳል። የአስቶን ቪላ አማካይ ተጫዋች በዚህ ክረምት በጣም ተፈላጊ ከሆኑ ተጫዋች አንዱ ነው። የ23 ዓመቱ ሮጀርስ ባለፉት 2 ዓመታት ውስጥ ከቪላ ኮከቦች አንዱ ሆኖ ነበር። በዚህ የውድድር ዘመን በሁሉም ደረጃ 14 ጎሎችን ያስቆጥሮ 12 አሲስቶችን አስመዝግቧል። ይህም እንደ ዩናይትድ፣ አርሰናል ካሉ ክለቦች ፍላጎት እንዲስብም አድርጓል። ምንም እንኳን አስቶን ቪላ ለተጫዋቹ ከ90 ሚሊዮን ፓውንድ በላይ እንደሚጠይቅ ቢጠበቅም የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚያሳይም ዩናይትድ ለሮጀር ዝውውር አሁን ላይ የተዘጋጀ መሆኑንም ዘግቧል። ማይክል ካሪክ በዚህ ክረምት የመሃል ሜዳውን እና የግራ ክንፍ ቦታውን ለማጠናከር እንደሚፈልግ ይጠበቃል። ሁለቱም ሮጀርስ የሚጫወትባቸው ቦታዎች ናቸው። አርሰናል ደግሞ የግራ ክንፍ ተጫዋች ለማስፈረም በጣም ሮጀርስ ለማስፈረም ጓጉቷልም ተብሏል። ሮጀርስ ካሪክ በሚድልስብሮ አብረው ያሳለፉ በመሆኑ ለፊርማው ጫና እንደሚፈጥር ያውቃል። ሮጀርስ በግራ በኩል መጫወት ቢችልም በመሃል ሜዳ ላይ የቡርኖ ፈርናንዴዝ የረጅም ጊዜ ተተኪ ሊሆንም ይችላል ተብሏል። ስካይ ስፖርት አሁን እንደዘገበው ዩናይትድ ከቪላ ጋር ሊፈጠር የሚችል ስምምነት ለማድረግ አሁን ላይ የተገናኘ ነው። መድፈኞቹ ደግሞ አሁን ላይ ወኪሉን እያነጋገሩት ነው ብሏል። የእንግሊዝ ኢንተርናሽናል ቀደም ሲል የሰጠው አስተያየት ዩናይትድ ትልቅ ክለብ እንደሆነ በመቁጠር ሁለቱ ለአገልግሎት ቀጥተኛ ግንኙነት ቢያደርጉም ለኦልድ ትራፎርድ ቡድን መፈረም ሊመርጥ ይችላልም ተብሏል። ቪላ ዩናይትድ 2-1 ካሸነፉ በኋላ ሁለቱንም ጎሎች ማስቆጠሩ የተወሰነ በታህሳስ ወር ሮጀርስ እንዲህ ሲል ተናግሯል። በጣም ትልቅ ክለብ ነው፣ እያንዳንዱ ጨዋታ አስፈላጊ ነው። ከዩናይትድ የበለጠ በእንግሊዝ ያለ ትልቅ ቡድን የለም ማለቱም ይታወሳል። ሮጀርስ በዚህ ክረምት ቪላ ለቆ ለመውጣት ፍላጎትን ተዘግቧል። ነገር ግን ለቻምፒየንስ ሊግ ብቁ በመሆናቸው ከክለቡ ለመለቅ አሁን ላይ በንቃት እየፈለገ አይደለም ተብለዋል። በማቲያስ ፈርናንዴዝ እና በማንቸስተር መካከል የተደረጉት በጥሩ ሁኔታ እየተከናወነው ተባለ። ፋብሪዞ ሮማኖ የዌስትሃሙ አማካይ ተጫዋች በማስፈረም ጉዳይ
የቅርብ ጊዜውን መረጃ ሰጥቷል። በዩቱብ ቻናሉ ላይ ፋብሪዚዮ ሮማኖ እንዲህ ሲል ይናገራል። የማቲያስ ፈርናንዴዝ ግንኙነቶች በሚቀጥሉ ሰዓታትና ቀናት ውስጥ ይቀጥላል። ማንቸስተር ዩናይትድ እዚህ ያለ ማንቸስተር ዩናይትድ ተጫዋቹን ማግኘት ይፈልጋልና ከተጫዋቹ ካምፕ ጋር በቀጣይ ይገናኛሉ። ፈርናንዴዝ ወደ ማንቸስተር ዩናይትድ ለመዘዋወር አሁን ላይ እጅጉን ጓጉቷል ብሏል። በተጫዋቹ በኩል የተደረጉ ይዞች ከተጫዋቹ እና ከካምፑ ጋር በጣም በጥሩ ሁኔታ እየተከናወነ አሁን ከዌስትሃም ጋር ከክለብ ወደ ክለብ የሚደረገው ውይይት የተመሰረተ ነው። ለፈርናንዴዝ 85 ሚሊዮን ፓውንድ እየጠየቁ ነው። በሀሳብ ደረጃ 100 ሚሊዮን ፓውንድ ፈልጎ ነበር። ነገር ግን ስምምነቱን በ85 ሚሊዮን ፓውንድ አካባቢ መጨረስ እንደሚችሉ ይጠበቃል ብሏል። ከዚህም ባነሰ ዋጋ ግን ዩናይትድ አያገኘውም ብሏል። ማንቸስተር ይህንን ስምምነት ከሚጠብቁት ጋር ያደረገው የመጀመሪያው ውይይት ከ85 ሚሊዮን ፓውንድ በታች እንደሚጨርሱት ነው። ስለዚህ ዩናይትድ ከዚህ ባነሰ ወጪ ተጫዋቹን ለማስፈረም ይሰራል ብለዋል። ፉትቦል ለንደን ባወጣው ዘገባ መሰረት ዌስትሃም ዩናይትድ ከዩናይትድ ፍላጎት የተነሳ ክሪስቲዮ ሰመርቪል ለመሸጥ አይቸኩልም ሲል ተዘግቧል። እንደ ዘገባው ከሆነ መሪዎቹ ተጫዋቹ ኔዘርላንድን ወክሎ የሚጫወትበት የዓለም ዋንጫ ካለቀ በኋላ ወደ ማንኛውም የዝውውር ድርድር ለመግባት በጉጉት እንደሚጠብቁም ዘግቧል። ሰመርቪልን ከዝውውር መስኮቱ ባሻገር በለንደን ስታዲየም ማቆየትና ወደ ሻምፒዮንሺፕ ከወረዱ በኋላ ለማቆየት አስቸጋሪ እንደሚሆንባቸውም ያምናሉ ተብሏል። ክለቡ ከማቲያስ ፈርናንዴዝ ጋር ተመሳሳይ አቋም እየወሰደ ነው ሲል ፉትቦል ለንደን ዘግቦታል። ኢስፔን በወጣው ዘገባ መሰረት ማንቸስተር ለማርከስ ራሽፎርድ የሁለተኛው ሰት ጊዜ ለመስጠት ፍላጎት የለውም ተብሏል። በዚህ ምክንያት ከባርሴሎና ጋር አሁን ለድርድር ለማድረግ እያሰቡ አይደለምም ተብሏል። ባርሴሎና የእንግሊዙን አጥቂ በቋሚነት ለማስፈረም አማራጩን አልወሰደም እና ኢስፔን እንደዘገበው ዩናይትድ ለሁለተኛው ሰት ጊዜ ከካታላን ክለብ የሚቀርብለትን ግብዣ እንደሚቃወም ተዘግቧል። አሁን ላይ ኒውካስል ዩናይትድ ማርከስ ራሽፎርድን ለማስፈረም ቀዳሚው ክለብ እንደሆነም እየተነገረ ነው። ማንቸስተር ዩናይትድ በዚህ የዝውውር መስኮት የግራ ክንፍ ተጫዋች ለማስፈረም እየፈለጉ ቢሆንም ሆኖም ሁሉም ነገር በፓትሪክ ዶርጉ የወደፊት ጊዜ ላይ የተመሰረተ ነው ሲል የማንቸስተር ኢቭኒንግ ኒውስ ዘጋቢ ታይረን ማርሻል ተናገረ። ፓትሪክ ዶርጉ ለዴንማርክ ከ2 ሳምንት በፊት ከዩክሬን ጋር በተደረገው ጨዋታ አስደናቂ ጎል ማስቆጠሩ ይታወሳል። ፓትሪክ ዶርጉ ለማንቸስተር ዩናይትድ በሚቀጥለው ዘመን ሲጀምር በጥሩ የጀመረውን ተከታታይ እንቅስቃሴ ይቀጥለው የሚለው ትልቁ ርዕስ ነው ተብሏል። ዶርጉ የውድድር ዘመኑ የመጀመሪያ አጋማሽ አስቸጋሪ ጊዜ አሳልፎ ነበር። ይህም የዴንማርክ ኢንተርናሽናል ኳሲስ ጭንቀት ሊሰማው እንደሚችል ሩበን አሞሪም መናገሩም ይታወሳል። ማይክል ካሪክ በመጀመሪያው ጨዋታ በግራ ክንፍ ላይ እንደ ድንገተኛ ጀማሪ ያደረጉ ሲሆን ከማንቸስተር ሲቲ ጋር ባደረገው ጨዋታ ጎልም ማስቆጠሩ ይታወሳል። በአርሰናል ላይ እንደገና ጀምሮ አስደናቂ ጎል አስቆጥሮ ነበር። በዚያ ጨዋታ ግን የጡንቻ ጉዳት ከደረሰበት በኋላ ለረጅም ሳምንታት ከሜዳ መራቁም ይታወሳል። ፓትሪክ ዶርጉ ባለፈው ዘመን እንደ ግራ ክንፍ አማራጭ ድንገተኛ ብቅ ብሏል። ነገር ግን በብራይተን ጨዋታ ላይ በዚያ ሚና ምን ያህል አደገኛ ሊሆን እንደሚችልም አሳይቷል። የተጋጣሚ ተከላካዮችን በማለፍ በራስ መተማመን ከፍተኛ መሆኑን ማድረግ ችሎ ነበር። በሰኔ ወር መጀመሪያ በተደረገው የወዳጅነት ጨዋታ ለዴንማርክ ከዩክሬን ጋር አስደናቂ ጎል አስቆጥሮም ነበር። እንደገናም ለሀገሩ በክንፍ ላይ መጫወቱ ይታወሳል። ዩናይትድ በግራ በኩል ያለውን ቦታ ለማጠናከር ከፍተኛ ፍላጎት አለው። የግራ ተከላካዮችና የግራ ክፍ ተጫዋቾችን ተመልክቷል። ነገር ግን ዶርጉ ያንን የክፍ ቦታ መሸፈን በመቻሉ ለአንዱ ሚና አንድ ተጫዋች የማስፈረም እድላቸውም ከፍተኛ ነው ተብሏል። ሉዊስ ሳል ከተመለከቷቸው የግራ መስመር ተከላካዮች መካከል አንዱ ሲሆን ዩናይትድ ከሉክ ሾው ጋር ለማወዳደር አንድ ተጫዋች ካስፈረውን ዶርጉን በክፍ መስመር ላይ ተጨማሪ ጨዋታ ጊዜ ማግኘቱን ይቀጥላል ተብሏል። ነገር ግን በርካታ የግራ መስመር ተጫዋቾች ተደርጎባቸዋል። ከነዚህ ውስጥም ዌስትሃሙ፣ ሰመርቪል፣ ኤቨርተኑ፣ ኒዴ እና የአስቶን ቪላው ሞርጋሪየርስ ይገኙበታል ተብሏል። ዩናይትድ በግራ በኩል የአጥቂ ተጫዋቾችን ለማስፈረም ከመረጠ የዶርጉ የአጭር ጊዜ ወደፊት አፋንታ በግራ ተከላካይ ቦታ ላይ ይሆናል ተብሏል። ይህም ለሉክ ሾው ሽፋና ፉክክር ይሰጣል። በሁለቱም ቦታዎች ልምድ አለው። በቀድሞ የሊሴ ክለቡ ዶርጉ በግራ ተከላካይነትና በዚያ ክንፍ ላይ ተጨማሪ 10 ጨዋታዎችን አድርጓል። እንዲሁም እንደ ቀኝ ክንፍ ተጫዋች 11 ጊዜ እንዲሁም በቀኝ ተከላካይነት 3 ጨዋታዎችን ማድረጉም ይታወሳል። በአሁን ጊዜ በኦልድ ትራፎርድ ለዚህ የግራ ክንፍ ሚና ብቻ የተገመገመ ቢሆንም በቁጥሮች እጥረት ምክንያት ምናልባትም በመጨረሻ በቀኝ በኩል አማራጭ ሊሆን ይችላልም ተብሏል። ዩናይትድ የመጀመሪያው ጨዋታ በቀኝ ክንፍ ተከላካይነት ማድረጉ ይታወሳል። ያም ጨዋታ ከሌስተር ሲቲ ጋር የተደረገው የኤፍኤ ካፕ 4ኛ ዙር ጨዋታ ነበር። በዚያም ጨዋታ ዶርጉም 44 ደቂቃዎችን መጫወቱም ይታወሳል። ከዚያን ጊዜ ጀምሮ ጥቂት ጨዋታዎች ተደርጓል። ከእነዚህ ውስጥም ባለፈው የቦክሲንግ ዴይ ጨዋታ በኒውካስትል ኦልድ ትራፎርድ ላይ ብቸኛውን ጎል ማስቆጠሩ ይታወሳል። ምንም እንኳን በካሪክ ስር በዚያ ቦታ ተጫውቶ በአቅም ተብሏል። እዚያ ላይ ትኩረት የሚስብ ነገር ነው። አንዳንድ የዶርጉ ቅርበት ያላቸው ሰዎች የቀኝ ክንፍ ተጫዋች ምርጡ ቦታው እንደሆነ በመጨረሻ ምርጡ ቦታው ላይ ሊሆን እንደሚችል ያምናሉ። ይህም በግራ በኩል ዩናይትድ ባሳየው
አስደናቂ ብቃትና ተስፋም ነው ተብሏል። በዚህ ጨዋታ ለካሪክ ብቃቱን አሳይቷል። እናም በብራይተን ያሳየው ብቃት የመተማመኑ ምልክት ነበር። ነገር ግን በዚህ ክረምት የግራ ተከላካይ ሳይሆን ሌላ ተጫዋች ሲፈርም በሚቀጥለው ዘመንም ተጨማሪ ዶርጉን እናየዋለን። ባለፉት 6 ወራት ወደ ሌላ ደረጃ ለመሄድ ዝግጁ የሆነ ወጣት ተጫዋች ስሜትን መስጠት ይተወሳል። እስካሁን በየትኛው ቦታ ላይ እንዳለ አይታወቅም። ስለሆነም የፓትሪክ ዶርጉ ወሳኝ ሚና ዩናይትድ በየትኛው ቦታ ተጫዋች እንዲያስፈርም እንዲያስብ ያደርገዋል ተብለዋል። ውድ ቤተሰቦች ለዛሬ በቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።